ዛሬ ለየት ያለች ሚስጥር ነው የማሳያችሁ። አክቲቭ ኤንድ ፓሲቭ ቮይስ። አክቲቭን ወደ ፓሲቭ እንዴት እንደምቀየር አሳያችኋለሁ። እስከ መጨረሻው ተከታተሉ። ኦኬ፣ እዚህ ጋር ሰንተንሶች አሉን። he is playing football, she was playing football, they will play football, he has played football, we had played football, I can play football። ስለዚህ የመጀመሪያው ስራችን የሚሆነው የነዚህ ሁሉ ሰንተንሶች ኦብጀክታቸው ፉትቦል የሚለው ነው። ስለዚህ መጀመሪያ ስራችን ፉትቦል የሚለውን ሰብጀክት ላይ እናመጣለን። ፉትቦል ለሁሉም ማለት ነው። ኦኬ፣ ከዛ ቀጥለን የምናደርገው ምንድነው? እነዚህም ቨርቦች he is, she was, they will, he has, we had, I can የሚሉ አሉ አይደል? ስለዚህ is, was, will, has, had፣ can የሚሉትን ሁሉንም ከዚህ ከፉትቦል ቀጥለን ወይም ከሰብጀክቱ ቀጥለን እናስቀምጣለን ማለት ነው። ኦልራይት፣ እዚህ ጋር ፕሌይ የሚል ቨርብ አለን። ፕሌይ የሚል ግስ አለን እዚህ ጋር። ስለዚህ የፕሌይ ፓስት ፓርቲሲፕል ወይም ቨርብ ስሪውን እዚህ ኦብጀክት ላይ እናስቀምጣለን ማለት ነው። ኦብጀክት ቦታ ላይ ለሁሉም ፕሌይድ፣ የፕሌይ ቨርብ ስሪው ወይም ፓስት ፓርቲሲፕሉ ፕሌይድ ነው። ስለዚህ ፕሌይድ ብለን እዚህ ጋር እናስቀምጣለን ለሁሉም ማለት ነው። ኦልራይት፣ ከዛ በመቀጠል ቢንግ እና ቢንን የት ቦታ ላይ እንደምንጠቀም ላሳያችሁ። እዚህ ጋር ፕሌይንግ የሚል ቨርብ ነው ያለን። ቨርብ አይኤንጂ ነው። ስለዚህ ቢንግ እንጠቀማለን ማለት ነው። እዚህ ጋር ቢንግ እናስገባለን። ስለዚህ ፉትቦል ኢዝ ቢንግ ፕሌይድ ባይ ሂም እንላለን ማለት ነው። እዚህም ጋር ቨርብ አይኤንጂ ፕሌይንግ ነው ያለን። ስለዚህ ቢንግ ነው እዚህም የምንጠቀመው። ቢንግ የሚለውን እዚህ እናስገባለን። ስለዚህ ፉትቦል ዋዝ ቢንግ ፕሌይድ ባይ ሄር እንላለን ማለት ነው። እዚች ጋር ስንመጣ ደግሞ ፕሌይ የሚል ቨርብ ነው ያለን። ቨርብ ዋን ወይም ቤዝ ፎርም ነው። ስለዚህ ቢን ነው የምንጠቀመው ማለት ነው። ስለዚህ ፉትቦል ዊል ቢ ፕሌይድ ባይ ዘም እንላለን ማለት ነው። እዚች ጋር ስንመጣ ደግሞ ፕሌይድ የሚል ነው ያለን። ፓስት ፓርቲሲፕል ነው ወይም ቨርብ ስሪ ነው። ስለዚህ ቢን የሚለውን እንጠቀማለን ማለት ነው። ሶ ፉትቦል ሃዝ ቢን ፕሌይድ ባይ ሂም እንላለን ማለት ነው። እዚህም ጋር ፕሌይድ ፓስት ፓርቲሲፕል ነው ያለን ወይም ቪ3 ማለት ነው። ስለዚህ ቢን ነው የምንጠቀመው። ስለዚህ ፉትቦል ሃድ ቢን ፕሌይድ ባይ አስ እንላለን ማለት ነው። ኦኬ፣ ይችን የመጨረሻዋን እናንተ ሙሏት። በየቀኑ እንግሊዝኛ ለመማር ፎሎ አድርጉ። ሰላማችሁ ይብዛ።